በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና ሰው ግራ ገባው ማለት ለምንድነው ዝም ያለችው ይሄን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው እንዴት እንደዚህ ዝምታ እንደውም መሃል ላይ ቪዲዮ ላይ የሆነ ሰዓት ተቋርጦ ድጋሚ ደግሞ ተቀጠለ የት በዛ ሰዓት የት ሄደሽ ነው ሰው በር ልትከፍት ሄዳ በር ሰው መጣ ነበር ሰው በር አንኳኩ እሺ አሉ ከዛ ልጁ ገብቶ እቃውን አስቀምጦ ወጣ ሰው መጥቶ ነበር ዋው እኔ ቆሞ ስልክ የሚቀራረጹ መሰለኝ አንቺ ነሽ የከፈትሽው ያቺ መኪና የከፈተችው ስለዚህ አንቺ ምንም አላልሽም ምንድነው አምሮሽ ውስጥ ሲመላለስ የነበረው ለምን ምንም በዛ ደንግጫለሁ ተንቺም ማም ነበር ስለመጡ ምንም ነገር ቀገራ የተጋባሁት በንቃቴ ምንም ማውራት እኔ ብዙም አላወራም እንደዚህ ብዙም እንትን ልጅ አይደለም ዝምተኛል ስለሆንኩኝ በቃ ዝምታ ነው ዛሬ መረጥኩት ያለፈ ነገር እኮ ያስቃል ያለፈ ነገር እኮ ያስቃል በቃ ተው ንቆኛ ማንዴው ምንም ካረጉኝ አርጉኝ ብለሽ ነው በቃ እኔ ዝምታን የመረጥኩት በዛ አንደኛም ደንግጫለሁ ያ ምክንያታቸው ማሳመን አይደለም ለዛ በቃ ማሳመን አትልም አትችላለች ወደ ነው በዛ ሰዓት ምን ብላ ታሳምናለች ሰው ቤትሽ ድረስ መጥቶ ለንግግር የመጣ ሰው እኮ አይደለም እና እንዴት ብለሽ ታሳምኛለሽ ብቻ ዞሮ አሁን ያለፈው አልፏል እሱን ፖሊስ ያዘው ጉዳይ ህግ ያዘው ጉዳይ ነው ስለዚህ በዝርዝር እሱን ፖሊስ እስከመጨረሻው ይወስደዋል ያስባለውና እግዚአብሔርም ይሄን ነገር ከ10 ወር በኋላ እንደገና ሲወጣ ምክንያት አለውና የሚገርምሽ አሁን ይሄ ቪዲዮ ከተላክ ብዙ ሰው ጋር ከተሰራጨ በኋላ ማለት ነው በጣም ብዙ ኢትዮጵያውያን ባንቺ ነገር ታመዋል ባንቺ ነገር በጣም እኔ እንደውም አንዳንድ ሰዎች ሜሴጅ ሲልኩልኝ ማለት ነው ይገርመኛል በቃ ተቃጠልኩኝ ነው የሚሉ ሰው በቃ ተቃጠልኩኝ አረርኩኝ በቃ ውስጤ ተረበሸ በቃ የሆነ ነገር ይደረግ ሰው ልክ እንደራሱ ልጅ ነው ሲያስብ ነበር የኔ ልጅስ ብትሆን እቺ ልጅ እና ተቃጠልኩኝ አረርኩኝ ይሉኛል ሜሴጅ ላይ ኧረ በቃ እኔ በቃ መሆኑን አጣው የት ልግባ እስከሚል ድረስ ስልኬ ውስጥ ገብቼ የምትመታው ልጅ ይዤ እነሱን በቃ የሆነ ነገር ባደርጋቸው ብሎ የሚመኝ ሰው አለ ገብቷቸዋል እና ይሄን ያክል ሰው ኢትዮጵያ ውስጥ በጣም ቅን ሰው አለ ከዛ በተጨማሪ በዓለም አቀፍ ዙሪያ ያሉ ኢትዮጵያውያን አሉ ስለዚህ አሁን አንቺ አሁን ዩቲዩብ ቻናል ሲከፈትልሽ ስትሰሪ እነዚህ ሰዎች እያሰብሽ ነው መስራት ያለብሽ ላንቺ ሲሉ በጣም የተቃጠሉ ያረሩ ውስጣቸው በጣም የተረበሸ ሰዎች ናቸው ያንቺ ተከታይ የሚሆኑት ስለዚህ በኋላ ላይ እነዚህ ሰዎች የሆነ ደረጃ ደርሰሽ ሶሻል እናትሽንም ህይወቷን ቀይረሽ እነሱም ደግሞ አንቺን አይተው እንዲደሰቱ ያ የተቃጠለው አንጀታቸው ያረረው አንጀታቸው በደስታ እንዲሞላ ሶሻል አሁን ማአት የዓለም ህዝብ ነው ባይዘው ቅድም እዚህ መተን ቁጭ ብለን አባይ ቲቪ ላይም ሲተላለፍ ነበር አየነው ሰሞኑን እንደዚህ ያጋጠማት ልጅ ፖሊስ ጉዳዩን ይዞታል እና የዓለም ህዝብ ነው የሚያውቀው ያንቺን ጉዳይ ስለዚህ ያንቺ ተከታዮች የሚሆኑት እነዚህ ሰዎች ናቸውና እነሱን በቃ ድጋሚ ያረረውን ይሄ የተቃጠሉትን ሰዎች ድጋሚ ደግሞ ትክሽሻቸዋለሽ ብዬ አስባለሁ እና ጠንክረሽ ትሰሪያለሽ አይደል ስለዚህ በዚህ መንገድ ነው እንግዲህ ማሰብ ያለባችሁ እሷ በደንብ ትሰራለች ማስታወቂያ እሷን ማስራት የምትፈልጉ ሰዎች ሪል ስቴት ድርጅቶች